ሰላም እንዴት ናችሁ? የትሮይ ጦርነት ታሪክን ወይም ደግሞ ስለ ትሮይ ተረት ሰምታችሁ ታውቁ ይሆናል እና እስኪ ዛሬ እንመልከተው። የትሮይን ጦርነት ከመጀመሪያው እስከ መጨረሻው ስንመለከት እንግዲህ የተለያዩ ኩነቶች አሉት። ታሪኩ የግሪክ አማልክት ጣልቃ ገብነትና የሰዎች ጀግንነት ድርጊት የተሰናሰለበት ወይም ደግሞ የተገለጸበት ነው። ግሪካዊ ገጣሚ ሆሜር በ8ኛው ክፍለ ዘመን ዓመተ ዓለም ወይም ደግሞ ከክርስቶስ ልደት በፊት ከ800 ዓመት በፊት ያ ማለት ጦርነቱ ከተደረገ ከ400 ዓመታት በኋላ የጻፋቸው መጽሐፍት ናቸው። ሁለት መጽሐፍቶች አሉ። አንደኛው ኢሊያድ ነው። ይህ መጽሐፍ የሚያተኩረው በጦርነቱ የመጨረሻ ዓመት ላይ ያለውን ኩነት ነው። በተለይም በአኪለስ ቁጣና በሄክተር ሞት ያተኩራል። ሁለተኛው ኦዲሴ የሚባለው ነው። ይህ ደግሞ ከጦርነቱ በኋላ የኢታካው ንጉስ ኦዲሴስ ወደ ቤቱ ለመመለስ ያደረገውን የ10 ዓመት አስቸጋሪ ጉዞ ይተርካል። እነዚህም ሁለት መጽሐፍቶች እንግዲህ አሰናስለን የትሮይ ታሪክ ምን ይመስላል የሚለውን ለማየት እንሞክር። እስኪ ዛሬ መነሻው ምንድነው? የታሪኩ ዝግቡ መነሻ አፕል ነው። ዘ አፕል ኦፍ ዲስኮርድ ይባላል። ታሪኩ የሚጀምረው በሰው ልጆች ሳይሆን በአማልክት ግብዣ ላይ ነው። ግብዣው የፔሌስ እና የቴቲስ የአኪለስ ወላጆች ሰርግ ላይ የጥላ አምላክ ኤሪስ ስለተጠራች ቁጣ ይነሳል ማለት ነው። ኤሪስ በመሃል ገብታ በጣም ቆንጆ ለሆነችው የሚል ጽሑፍ ያለበት የወርቅ አፕል ወረወረች። ሄራ፣ አቴና እና አፍሮዳይት እኔ ቆንጆ ብለው ይጣላሉ። ዳኛ እንዲሆን የተመረጠው የትሮዩ ልዑል ፓሪስ ነበር። አፍሮዳይት እኔን ከመረጥክ የዓለምን ቆንጆ ሴት እሰጥሃለሁ ብላ ቃል ገባችለት። ከዛ በኋላ እሷን ይመርጣታል። ከዛ ሄለን የዓለም ቆንጆ የተባለች ሄለን የምትባል ሴት ነበረች። የስፓርታው ንጉስ ሜኒላዎስ ሚስት ነበረች። ፓሪስ ወደ ስፓርታ ሄዶ ሄለንን አፍኖ ወይም ደግሞ በፍቅር ረቷት ብቻ ወደ ትሮይ ይዟት ኮበለለ። ጥምረቱም ታዲያ ሜኒላዎስ ተቆጥቶ ወንድሙን አጋምኔኑን የማይሴኒያ ንጉስ የሆነውን አጋምኔኑን እርዳታ ይጠይቃል። ሁሉም የግሪክ ነገስታት ቀደም ብለው ሄለንን ለመጠበቅ ቃል ገብተው ነበረ። ስለዚህ በሺዎች የሚቆጠሩ መርከቦችን አዘጋጅተው ወደ ትሮይ ዘመቱ። ትሮይ ከተማዋ አሁን ላይ በታሪክ በአርኪኦሎጂ ቁፋሮ እንደተገኘው የአሁኗ ቱርክ ውስጥ የምትገኝ ከተማ ነበረች። ስለዚህ ወደ ትሮይ ዘመቱ። ከዚህ በኋላ እንግዲህ የ9 ዓመታቱን ከበባ ነው የምናገኘው። ግሪካውያን ትሮይ ደርሰው ከተማዋን ከበቧት። ሆኖም የትሮይ ግንብ የማይበገር ስለነበር ለ9 ዓመታት ጦርነቱ ወደፊትም ወደኋላም ሳይል ቆየ። ግሪካውያን በአካባቢው ያሉ ትንንሽ ከተሞችን እየዘረፉ ለምግብነት ይጠቀሙ ነበረ። 10ኛው ዓመት ላይ ሲደርስ ታዲያ የሆሜር ታዋቂ ግጥም የሚጀምረው በዚህ ወቅት ነው። የአኪለስን አድማ እናገኛለን። የኢሊያድ ታሪክ 10ኛው ዓመት ላይ ነው የሚጀምረው። አጋሜምኖን የአኪለስን ምርኮኛ ሴት በመውሰዱ ምክንያት አኪለስ ተቆጥቶ ከእንግዲህ አልዋጋም ብሎ በድንኳኑ ይቀመጣል፣ ይገለዋል። ከዛ በኋላ አኪለስ በቀል እናገኛለን። ጓደኛው በመሞቱ አኪለስ በንዴት ተመልሶ መጣ። ሄክተርን ከከተማዋ ግንብ ውጭ ገድሎ አስከሬኑን ወይም ደግሞ ሬሳውን በሰረገላው አስሮ ለ12 ቀናት በመጎተት አዋረደው። ህዝብ በተሰበሰበበት ውርደት ተግባርን አደረገ። በመጨረሻ ግን ይሄ ንጉስ ፕሪያም የሚባሉት በለቅሶ ለምኖት እያለቀሰ ለመነውና አስከሬኑን ይወስዳል። አኪለስ ሄክተርን ከገደለ በኋላ ብዙም ሳይቆይ ፓሪስ በወረወረው መርዛማ ቀስት አምላክ ወይም ደግሞ ጣዖት በሚሉ በአፖሎ እርዳታ ተረከዙ ላይ መቶ ጣለው። በኋላ ላይ ደግሞ ፓሪስ በግሪካውያን ቀስት ተመቶ ተገደለ። ጦርነቱ አሁንም አሸናፊ አልነበረውም። ጦርነቱ ይቀጥላል። መጨረሻ አካባቢ የምናገኘው የትሮይ ፈረስና ከተማዋ ውድቀት እናገኛለን። ተንኮሉ ምንድነው? ኦዲሴስ የተባለው የግሪክ ንጉስ አንድ ድንቅ ሐሳብን ያመጣል። ግዙፍ የእንጨት ፈረስ ሰርተው በውስጡ ተዋጊዎችን አኖሩ። ሌላው የግሪክ ሰራዊት ደግሞ ተሸነፍን ብለው መርከባቸውን ይዘው ተደበቁ። ትሮያውያን ደግሞ ፈረሱን እንደ ድል አምሳያና ለአማልክት የቀረበ ስጦታ አድርገው ወደ ከተማቸው አስገቡት። ከነሱ ወገን የሆነ እንግዲህ አንድ ወታደር ስጦታ እንደሆነ ነገራቸው። ለከተማዋ እንግዲህ ገጸ በረከት ወይም ደግሞ ስጦታ ተደርጎ የተሰጠ ነው በሚል አሳመናቸው። ከዛ ትሮያውያን ፈረሱን ወደ ከተማቸው አስገብተው ሰላም ነው ብለው ሄደዋል ብለው አስበው ተኙ። በዚያው ምሽት ትሮዮች ተኝተው ባለበት ከፈረሱ ሆድ ውስጥ የግሪክ ተዋጊዎች ወጡ። በሩን ከፈቱና ተደብቆ የነበረው ሰራዊት በሙሉ ተመልሶ ገባ። ትሮይ በእሳት ጋየች። ንጉስ ፕሪያም ተገደለ። ሄለን ወደ ሜኒላዎስ ተመለሰች። ትሮይ የምትባል ከተማ ከምድር ገጽ ጠፋች። በዋናነት የተቀመጠው ታሪኩ ይህን ይመስላል ማለት ነው።